ይሻሻል ማን የቆሸሸ ሰው አላቆሽሽም እኔ የቆሸሸ ሰው አላቆሽሽም አረ ተው ያዛት ተው ያዛት እጂ ሰበበኛ ነች አንቺ ሰበበኛ ተው ምን ጥሪ ደበቀቻውን አውጣልኝ ይሄንን አራሙቻ ሰውዬ ደሞ ከቤት ምንድን ነው ያየው ተረጋጉት ምን ያረጋጋታል እኔ ልጅ ወራዳ ቅሌታ ፍርድሽን ትቀበያለሽ ካንቺ ጋር የሚጓተት የለም ግደለኝ ባንቺ በቆሽሽ ሰው ደም ላቆሽሽ መኖር እፈልጋለሁ ልጆች ያሳሱኛል አበድኩ ደደብ ቆሻሻ ቁጭ ያዛት ይሄን ቆሻሻ ሰው ያውጡልኝ አልፈሽ ቁጭ በይ ኧረ ተው ወደ ምትበልና ችግር ውስጥ ከተኛለች እኔ እኮ ይሆናል አላልኩም እስስት ባህሪዋ አንቺ አሁንም ትዝ አይልሽም የለመንሽው ልመና ትዝ አይልሽም ተው ልቀቂ ምንድነው ችግርሽ እስኪ ንገሪ ምንድነው ያጎደልኩብሽ ምንድነው የሰጠሽ እሱ ወራዳ ቅሌታ እባክህ ፈልግልኝ ይሄን ሰውዬ ከዚህ አይርቅም ከይሳው ቆመና ከዚህ አይርቅም ከባሰት መጣለች ችግር የለም ከዚህ አይርቅም ቆይ እንፈልጋለን ተረጋጉ እርሶ ግን ችግር የለም አትንተባተብ ለማውራት ብቻ አትንተባተብ እስኪ አውራ አቶ ብርሃን ለማውራት ብቻ አትታይ ዘመን እሺ ወራዳ ቅሌታም ሴሰኛ ምንድነው ነው ዝም አስመሳ አቶ በቀለ ሞቶ ድብን ይባሉሳ እንዴ ያደሩና ሲል ያደሩ ጥሩማና ሲል እንዳንተ ድርሳው ሳቢና እንጂ ቅሌት ዝም ምንድነው ነው ቤት ለማውራት ብቻ ዛሬ እንግዲህ የሚያዩበት ቀን ነውና የተሻለ ነገር እንደምናገኝ አስባለሁ ምክንያቱም የነበረውን ሂደት አስረድቻለሁ ከሽማግሌዎቹም ጋር የነበረውን ነገር መቼም ህይወት እንዲስተካከል ስለፈለኩ ነው እናንተን የሚያስቸግርኳችሁ እሺ እንግዲህ አንዳንድ ነገሮች ተፈጥረዋል እንግዲህ እዚህ ጋር የበመጀመሪያው ክትላችን ማለት ያው ብዙ ጊዜ አሁን ወደ ስንት ቀን ነው 18 ቀን ምናምን ወደ 20 ቀን አካባቢ ሶስተኛ ሳምንት ነው ከተነጋገርነው ወደ 20 ቀን ይሄዳል እንግዲህ ከዛ በኋላ ያገኘነው ነገር አለ ይሄ እንግዲህ በእነዛ ቀናቶች ውስጥ የተመረጡት ነገሮች ላሳዩት እሺ እዚህ ጋር እንግዲህ የመጀመሪያ ቀን ነው እንግዲህ የውድሩ ዳኛ ወደ ቤት ሲገባ ነው እንግዲህ በተሸፋፍነው ምን ብሎ ነው የሚገባው እሱ ነው ይሄ ተሸፋፈነው እሱ አይመስልም አይደል እንዴ በጣም እንግዲህ ተሸፋፍነው ወደ እሱ ቤት ሲገባ ማለት ነው እንግዲህ ከዛ በኋላ ማለት ነው ያውላ ነገር ከተፈጥረው ምን ካለ በኋላ ይገባል ስለዚህ በነበረው ጉዳይ ላይ ይቅርታ ሊጠይቃት ይሆን እሺ ከገባ በኋላ የውስጡን ላሳዩት እሺ የኛ ውስጥ ከገባ በኋላ ያው ተቃቅፈው ብለው እንደ ድሯቸው ማለት ነው እዚህ ጋር ተቃቅፈው ምን ትለዋለህ እኔ ልጅ አሁን ይሄንን እንትን እየተባባሉ ነው ያው ድምጹን ያላስገባሁት ያው በኋላ ቪዲዮ ላይ ብቻው ስለሰጡት ስለማይት ነው እሺ እዚህ ጋር ደግሞ ይሄኛው እሱ ቤት ነው እኮ አይደል ወደ እሱ ቤት እየሄደች ነው እዚህ ጋር ወደ እሱ ቤት እየሄደች ጭራሽ ቤቱን ትሄዳለች ምግብ ተቀበለው እየሄደች ነው እዚህ ጋር ከኔ ቤት ምግብ ሁለት ቤት ነው የምቀልበው እንትኑን የተሳህን ይዛለት እየሄደች ነው እዚህ ጋር ከዛ በእኛው ደግሞ በሌላ ቀን የተቀረጸ ነው ሊዛ ስትመለስ ነው የኛው ደግሞ እዚህ ጋር ስትመለስ ነው ግን በዚህ ቀን ያ የመጀመሪያ ቀን ቶሎ ነበር የተመለሰችው በዚህኛው ቀን ትንሽ ቆየት ብሏል እዛ የሆነ ነገር ወደ 3 ሰዓት አካባቢ መስለኛል እንደነገሩኝ ይቆዩት እዛ ወጣ ያው ይዛ የነበረችውን ሳህን ይዛ ወጣች ሸካ የነበረው ማለት ነው በዚህ ቀን የተፈጠረው ቅድም ባሳየሁት ቪዲዮ ላይ ልክ እዛው ሳሎን ውስጥ ነው እንግዲህ ወደ ወሲብ የገቡት ማለት ነው እዚህ ጋር እንደሚያዩት ታይዋለህ ይሄ እኮ ከርቃችን በኋላ ቤቱን ያስተካከልኩት ነኝ
ቢያንስ ሰላም እንፈጥራለን ብዬ የምታያቸው ነገሮች ቤት ውስጥ አሁን እነዚህ ተለዋውጧል። አዎ ብዙ ነገር ተቀይሯል። በቃ ቢያንስ እኔ እንኳን ባልኖር ቤቱ ለሷ ደስታ ይፍጠር ብዬ እኮ በጣም ከባድ ነው። ከዚህም ያው ብቻ ሳይሆን ሌላም ቀንም እንደዚህ ነው። የኛው በሌላ ቀን ነው። በሌላ ቀን ልክ እንደዚሁ ሲገባ እረፍት የላቸውም ማለት ነው። እኔ ቤት ነው የሚውለው፣ እሱ ቤት ነው የምትሄደው። እዚህ ጋር እንደውም አረቄ ይዘው ገብቶላት ይዘውላት ጭራሽ ቤተሰብ እንደመጠየቅ ያደርገዋል ወደ እኔ ቤት እየመጣ እና አሁን ዛሬ ለማግኘት ያሰብነው የአረቄው ፓርት አሁን ይላኩልኝ ነው ልጆቹ። ያንተ ካንተ ጋር የሚሰሩ ልጆች? እሺ አሁን አንድ ላይ ነው ያሉት እና የት ናቸው? እሱ ቤት ሳትሆን እርሶ ቤት ነው ያሉት። ዛሬ ምን ቤት እና አሁን ወደዛ ቤት ወደ እርሶ ቤት እንሄድና እስቲ እንግዲህ ያለው ነገር ግን ያው ምን ያህል ስሜት እንደሚሰማውት እና ምን አይነት ሁኔታ ላይ እንደሚሆን ነገርነት በጣም ቀላል ነው። ነገር ግን ትንሽ እንደምንም ለስለስ ብለን አደጋም ሳይፈጠር እርሶም በዛም በኩል ያለው ምን አደጋ ሳይፈጠር ትለኛለህ? ሁኔታው በጣም እንደሚያስብሎ ታውቃለሁ። ግን ያው የማያቸው ነገሮች እኮ ከምንም በላይ ናቸው። በተነጋገርነው መሰረት ያው መጀመሪያውም ላይ ነገር ስላወራንበት እንደምንም አሁን ግን አያመልጡንም። እዛ ያንተ ሰዎች አሉ አሉ። ይኸው ልደውልላትና ኮንፈርም ያርግኝ። ከዛም ካሜራ ስለሚያስፈልገኝ አይ ኑሮ አይ ህይወት ሄሎ አይ ልጅ መውለድ አባ አንድ ላይ ናቸው ነው ያሉት? አሁን አንድ ላይ ነው ያሉት። እሺ በቃ ድጋሚ ተረጋጉ። ሁኔታው በጣም ያበሳጨው ግን ደግሞ እንደው ድምጽን እየጋለ كيف متاچو ጉድሽ አልታየ መስሎሽ አንቺ ወረዳ ቆይ ዘርበል ሊበናት ዘርበል አይደለም ቆይ ተረጋጉ የታል ተረጋጉ ምንስ ከተው ነው አንቺ ከመጣ ያውልሽ ራስሽ ልታጠፊ አረተው ቴክኒክ ጫባ ተከክልኝ በኔ ሰበብ ማጥቶኝ ገና ፍርድሽን ትቀበያለሽ ልጆች ምን ነው አንቺ ዝርክርክ ምን ነው እንጂ ምን ነው እሺ መቼ ነው የምትማሪው አንቺ ተይ ተነጋገር ነው ቃል ነገር አለ አይደል ተናበር ከህይወት ውስጥ ብትወጡልኝ ምን አለበት ምን ከህይወትሽ ውስጥ ይወጣሉ አንቺን ሽማግሌ ከህይወትሽ ውስጥ አታስወጭም እንዴት አይነት ሴሰኛ ናት እናታችሁ ያው ልጆችሽን ያው ጎረቤት ልመና ረሳሽ ያው መንበርከክ ለዚህ ነው አንተ ስንት ነገሯን እኮ አሻሽያለሁ እንዴት አይታችሁታል ለሷ ወርቅ ገዝቼ አዲስ ልብስ ገዝቼ ሰላም የፈጠረች መስኩ ተይ ቆይ እንዴ ሴት እኮ ናቸው ተው ምን ሴት ወራዳ ድኩማ ምን ውስጥ ነው የከተተችው አሁን ገና ብዙ ስራ ይሻል ብዙ ማስረጃዎች አሳይተውኛል ልጆቹ ምን እንደምትሆኝ እናያለን በስመ አብ አንቺ ቅሌታ ምን ውስጥ ነው የከተተችው አሁን ተውጣልኝ ማንም የለም ተይ እንጂ አንቺ በድብቅ ማድረግሽ ነው የተመላለስሽውን ሁሉ አይቼዋለሁ ቤቴ ብቻ እኮ አይደለም ሰውየውን ቤት ሄደሻል
ትናንት ሚስቱን የቀበረ ሰው ቤት አንቺ ምንድን ነሽ? ማዘር ምን ሆነ ነው? አረች ምን ማዘር ናት? ቅሌታ ምን ነው ልጆች ምን አረኳት? ዝም በይ ምን ነው ልጆች ዝም በይ። ልጆቼን ባሳድግ ገና እነዚህ ልጆች ላይ ያለኝ እንዳውጣ አነሳለሁ። ቆይ እንጂ ነይ ጮልኝ። ቆይ የሚያረጋት አውጣልኝ እባክህ ራሳቸው። ይሄን ሰው ይሄን ቅሌታም ሰውዬ ብቻ አውጡልኝ። ምን ውስጥ ነው የከተተችው? ማዘር የት ነው ያለው? ተኛ ትለኝ ምን እተውሻለሁ? ወይ ምን ቀን ነው ከአንቺ ጋር የተገናኘሁት? ሴሰኛ ሴክሬታሪዎቹን ጥራቸው። ተው ተጋበሉ። ምንም ነገር እንዳታደርግ ያዝልኝ። በሬ ሰበብ ትሆናለች። እች በሬ ሰበብ ነው የምትሆን። ያዝልኝ አባጥራሱ ያዝልኝ ያዝልኝ። ምንም አያዝ ሴሰኛ ሰው ያውጣልኝ እባክህ የኔ ልጅ እባክህ። ልጆች ቆይ አውጣልኝ። ችግር የለም እሺ እንደው ብድግ ልበል እንኳን አትልም አይደል? لعذور እስቲ እንግዲህ ቤት ያፈራውን ምን ይዘክ እንዳትጎርስ እንደ አንተ ሰውዬ ስነ ስርዓት አድርግ። የለም የረሳሁልህ እንዳይመስልህ። እናትህ እኔ መቼ እበላለሁ። አታጉርሰኝ ነው ያልፈልግ በገዛ ቤቴ ለምን አታጉርሰኝ? ለፍቅራችን ስር ምን ሆነ እናንተ ሰውዬ? ኧረ ተው ግድ የለም እኔ ብሞት አላጎርስም ብሞት። ብላ እስኪ ብላ። እኔ እኮ አሁን እኮ ነው አንተ መጣው ስትለኝ ብላ ያማል እንዴ? ሳቀን እስክጨርስ እኔ ቡናውን ላቀራርብ እንዴ? ያማል እንዴ? ሰው ቤት መጥቶ ፈልጋለህ እንዴ? ኧረ የሚጠጣ ስጭኝ። ሳቅን አልጨረስኩም እንዳትለኝ እስካሁን እንዴ? አንተ ቤት መጥተህ በደንብ ስቂ። ቆይ ቡና ልጠጣ አይደለም እንዴ? ምን አጣደፈ? ና ከፈለክ እዚህ ጋር ቁጭ በል። ነይ እዚህ ጋር ጤና እዚህ ጋር አንተ አይናትሽ ነይ። በጣም ተዝናንተህብኛል። ቡናውን እንጠጣ። ቆይ ቡናውን ተይው በእናትሽ። ቆይ እስኪ ቡና ይፍላና አንተ ሰንበት አይደል? ቡና እንጠጣ። አሁን ተመልሰን የምንደርስበታለን። ምን ፈልገህ ነው እንደው በዚህ በጠራራ ፀሐይ? ወይ ያዘው በእጅ ያዝና ቁጭ በል። አትወጂኝም ማለት ነው እንዴ? ይሄ ከመውደድ ጋር ምን አገናኘው እንዴ? ኧረ ለአንተም ጥሩ አይደለም እንዴ? እስቲ እንደው ይሄን ሳረገው ይኝ እንዴት እንደማመር እንዴ? እኔ አላምርም? ታምራለህ። ታዲያ እኔ ፍቅር ለካ እንደዚህ ያሳብዳል እንዴ ፍቅር? ማሳበድ ብቻ አይደለም ሞኝም ያደርጋል። ኧረ እውነትም ሞኝ ያደርጋል። ሞኝ እሱ ላይ ትክክል ነህ። እሱ ላይ እርግጠኛ ነኝ። የድሩ ድክመት ነው እንጂ ያው በቁም ሞታል። የሞተ ሰው ነው አንቺ የሞተ ሰው ነው ላንቺ ሽማ ሆኖ የወጣው። ድሮ መሞትን ካል ስላላረጋገጠ ነው እንጂ ይቀርቡ ቶፕ አበስከ በቀራት ሞትብኝ። ግን አላስደሰትኩሽም እንዴ? አንደኛ እንዴ እንደዚህ እስቲ እንዲህ ብሎ እንደዚህ እሱማ የልጆቹ ነው። እሺ እኛ በቀኝ እጃችን ነው እንዴ? በቃ እነሱ እንደዚህ ታያቸዋለሽ፣ እንደዚህ ይላሉ፣ እንደዚህ ይላሉ፣ እንደዚህ ይላሉ፣ ይላሉ። እኛ ሕፃን ነን እንዴ? የእኛ እንዲህ ነው። እኛ እንዲህ ብሎ እንዲህ ድሬ ቢያገኝ እንዲህ ብሎ ነው የሚጠረቅ። ኧረ ተይ ግደለሽም። እሱ ምን አሳመምኩ? አላሳመምሽም። የእኔ ፍቅር
አይዞ እኔ እኮ ያጠዳደፍህ እኔ እኮ ይኸውልሽ ጭንቅላቴ ውጪ ነው። ይሄ ሰውዬ ከመጣ የለም እኮ እሱ ዛሬ የት ሄዷል? ወጣ ብሏል። ችግር የለም እኮ አብዳሃል። እውነት ኧረ እንደው ቡናውን እንጠጣ በሰንበት ምድር እንዴ የኔ ፍቅር አንተ እርቃንን ቀረህ እንዴ? ከምን ጊዜው እኔማ ቡናዋን ሳልጠጣ ቡና ምን ሆነ ነው አንተ? ይደርሳል ቡናው ነው የኔ ፍቅር በፈቃደኝነት በሞት ነው እንግዲህ እስካሁን የሰበሰብናቸው መረጃዎች አሉ ከቤት ውጭ አኑርልኝ እድሜ ቀጠልሽ እኮ በእውነት እኔ አንቺን ባላገኝ እስከ ዛሬ እንክት እስኪ እንደው አንድ ጥያቄ ልጠይቅ እሺ እንደው ምንም ያደረክብኝ ነገር የለም አይደል ምን እኔ ምን አውቃለሁ እኔ እንዴ ተመልሼ አንተ ስር እንደዚህ የምሆንበት ምክንያት አልገባ ብሎኛል አጥወዘሽ እንዴ አንተ ትቀልዳለህ አይደል ዲዳ አደረኩ በቃ አጥወዘሽ አይደል እንደው ፍቅር ግን እኔንም ደግሞ ያደረገኝን ብታይ እኔን ያደረገኝን ብታይ እውነት ኧረ በእናትህ ካስኪ አንተ ጠጣ እኔ ምንሽ አይመጣም አላልሽኝም እንዴ ማ አይመጣም እንዴ ለዘላለም ነው እንዴ አይመጣም ያልኩህ ወይ ባልመጣ እንዴ ኧረ በእናትህ ስነ ስርዓት አድርግ እንዴ እንደዚህ አይነት መቃላት መስማት አልፈልግም እኔ እወድሻለሁ እኔም እወድሃለሁ እንዴ መውደድ ሌላ ነገር ለዘላለም አይመጣ እንዴ አንተ እኔ እናንተማ በቃ የመጣያችን ዘመን እየደረሰ ነው እንደውም አንድ ግጥም አለ ልንገርሽ አንድ ግጥም ውሽማና ባልን ማን ያገለግላል ለማገልገልማ ባል ያገለግላል አጥር ሰብሮ ሲሄድ ውሽማው ደስ ይላል አለ ማገልገሉንም ማመን አንድ ነገር ነው ያ ያገለግላል እንደሱ አትበል ጊዜ ብሬን እንድትለው አልፈልግም በቃ ይሄ ሌላ ነገር ነው ያ ሌላ ነገር ነው በቃ እና አሁን ከሱ ጋርም እኔ እንደው 5% እንኳን ከሱ እንትን አትይኝም ማለት ነው እንዴ ፐርሰንት ምናምን አይደለም አንተ እኮ የድፍረት በቀደም ምናልክ ተጠቅልለና አብረን እንኖራለን እና ባንተ የተነሳ አይደል እንዴ አገር ያ ሁሉ አገር ጉድ ብሎ አንተ እሱ እኮ የዋህ የእግዚአብሔር ሰው እኮ ነው አንተ እውነት ወይ አንድ ነገር ልጠይቅሽ እኔስ ሳስበው ይዘገነነኛል ተው ያስኪ ወይ አንድ ጥያቄ ልጠይቅሽ እኔ በሰፈር ውስጥ ባንቺ ምክንያት እየተጣቋቋመብኝ ነው ሰው እና ታዲያ ምን ቀረብህ ይኸው እየገባ እየተጋደምክ ትሄዳለህ ምን ቀረብህ ትበላለህ ትጠጣለህ ጭራሽ ዛሬ በር ከፍተህ አይደል እንደ ገባኸው ምን ቀረብህ እንዴ ኧረ በገር ቆይ ሸቴና አንተ ደግሞ እንደዚህ ለምንድን ነው እንደዚህ ቶሎ ጡግ የምትለው አይ ለማ ማመዛዘን አለብን እኮ አሁን ነግሬሃለሁ እኔ አንቺ እሺ ሰላም ነው ቆየሁብህ አይ ትንሽ ጃም ነበረው ትራፊክና እሺ ለዛ ነው እሺ ማይክ ያርጉልኝና እንዴት ሰነበታችሁ ሰላም አይደል ደህና ነኝ እግዚአብሔር ይመስገን ሰላም ነው አለን ስራ ሁሉ ሰላም እንዴት ነህ ሁሉ ሰላም ሁሉ መልካም እንዴት ሰነበታችሁ የነበረው ነገር እንዴት ነው እስቲ ያው እንግዲህ ከዛ ጊዜ ጀምሮ ከነገሩን መቼም እኔ ሆኜ እንዳልቀር ተጠራጣሪ ብቻ እኔ በእውነት ሰላሙን ስለምፈልገው ነው እናንተ ነው የሚያስቸግርኳችሁ ያው እንግዲህ ቁጭ በሉ ገና ገመናሽ ወጥቶ አገራው ቆልሽ ሽማግሌዎቻችን በሙሉ አሳፍረሻል ማን የቆሸሸ ሰው አላቆሽሽም እኔ የቆሸሸ ሰው አላቆሽሽም አረ ያዛት እቺ ሰበበኛ ነች አንቺ ሰበበኛ ምን ውስጥ ነው የደበቀችው አሁን አውጣልኝ ይሄንን
አራሙቻ ሰውዬ ደግሞ ከቤት ምንድን ነው ያየው? ተረጋጉ። ምን መረጋጋት አለ? ልጅ ወራዳ ቅሌታ ፍርድሽን ትቀበያለሽ። ከአንቺ ጋር የሚጓተት የለም። ግደለኝ። በአንቺ በቆሽሽ ሰው ደም ላቆሽሽ መኖር እፈልጋለሁ። ልጆች ያሳሱኛል። አበድኩ። ደደብ ቆሻሻ ያዛት ሄደልሽ ያዛት። ይሄን ቆሻሻ ሰው ያውቁልኝ። አልፈሽ ቁጭ በይ። ኧረ ቁጣው ወደ ምትበላ ችግር ውስጥ ትከተኛለች። እኔ እኮ ይሆናል አላልኩም። እስስት ባህሪዋ አንቺ አሁን ምን ትዝ አይልሽም? የለመንሽው ልመና ትዝ አይልሽም? ልቀቂ። ምንድን ነው ችግርሽ? እስኪ ንገሪ። ምንድን ነው ያጎደልኩብሽ? ምንድን ነው የሰጠሽ እሱ? ወራዳ ቅሌታ። እባክህ ፈልግልኝ ይህን ሰውዬ። ከዚያ አይርቅም። ከዚያ አይርቅም። ከባሰ ትመጣለች። ችግር የለም። ከዚያ አይርቅም። ቆይ እንፈልጋለን። ተረጋጉ። እርሶ ግን ችግር የለም። አትንተባተብ። እስኪ አውራ። አቶ ብርሃን ለማውራት ብቻ አትጠሪ ስሜን። ወራዳ ቅሌታም ሴሰኛ። ምንድን ነው? ዝም በይ። አታስመስይ። አቶ በቀለ ሞቶ